ሌላ መስማት ከፈለክ ሁሉንም ጨምሮ ሁሉንም 86ቱን ብሔር ብሔረሰቦችን ያካተተ ነው ይሄ ድርጅት። ስለዚህ ሌላ እኛ ሶማሌ ወይም ሱዳን ከሌላ የለንም። ቶታሊ የብልጽግና ነው ይሄ የብልጽግና አቋም ነው ይሄ። አዲስ አበባ እንዳትመጣብህ የአዲስ አበባ መሬት እኔን አስፈቅደ ነው መምጣት ያለብህ የሚል ኃይል ብልጽግናን አስፈቅደ እኔን አስፈቅደ ነው ማለት ብልጽግናን አስፈቅደ ነው ማለት ነው። ብልጽግና በፈቃድ አያስጠጋም እኮ በጦርነት እኮ እየመጣ ያለው ብልጽግናን እኮ በጦርነት ነው እንጂ በፈቃድማ ቢሆን ነጌታቸው ረዳ አይሻሉም በሰላም የገቡት ኢንጂነር እኔ በጣም ረጋ ያለ ፕሮግራም ሰው እየተከታተለው ስለሆነ እንዲሁ ደብረ ብርሃን ሲደርስ ሻይ ቡና እኔ ያለሁበት ሀገር እየመጣው ነው ሻይ ቡና አዘጋጅ ተጠብቀኝ እየመጣው ነው ሳይባል አይመጣም የሚለው አናሎጂ ተጠቀምኩ እኮ እየመጣው ነው እና ደብረ ብርሃን ሲደርስ እየመጣው ነው ሳይለው ስለመጣ ነው ማለት ነው። ኦነግ መግለጫ የኔ ክሊር ነው ጥያቄ ኦነግ መግለጫ ወጣ ሰሞኑን መግለጫ ወጣ ሰሜን ኦሮሚያ የጽምዶ አላይመንት እየመጣ ነው ብሎ መግለጫ ወጣ። እንደገና ደብረ ብርሃን ሲደርስ የቲዲኤፍ ኃይል ደብረ ብርሃን ሲደርስም ይሄ ኦሮሚያ ምድር እንዳትነኩ ብሎ መግለጫ ወጣ። እኔ ዝም ብለህ ኩል ሆነን አለፍ ነው በዛ ሰዓት በጣም ግራ ገብቶናል። ግን እንዴት እንደዚህ ይላል ኦነግ ወጣ። ግን እኔ እየነገርኩ ነው ይሄ የብልጽግና ተላላኪ ሆኖ የብልጽግና አቋም ሆኖ ይዞ 4 ኪሎ ማለት አንደኛ የልህ ይመስላል አንተ ንግግር 4 ኪሎ ማለት ስልጣን ነው። 4 ኪሎ የሚባለው ስልጣን ነው። ተው መለስ የነበረበት መንግስቱ የነበረበት ምኒልክ የነበረበት ኃይለ ሥላሴ የነበሩበት ነው። አብይ የነበረበት ነው። አሁንም ያለበት ይመስለኛል። 4 ኪሎ ማለት ቦታው 5 ኪሎ 6 ኪሎ እያልኩኛለሁ ወይ ፍልውሃ እያልኩኝ አይደለም። አዋሪ እያልኩኝ አይደለም። ስልጣኑን ነው 4 ኪሎ የኦሮሚያ ነው ልትለኝ አትችልም ነው እያልኩ ያለው። ስልጣኑ አዲስ አበባ የሁሉም የኢትዮጵያ ዋና ከተማ ነው። የፌዴራል መንግስት የሚገኝበት አዲስ አበባ ነው። ገዳዩም አጥፊውም አልሚውም 4 ኪሎ ያለው መንግስት ነው። ስለዚህ የምትታገለው ከ4 ኪሎ ጋር ነው እንጂ ከፍልውሃ ወይም ከአዋሪ ጋር እየታገልክ አይደለም። ይሄ ትክክል ነው። ግን ከዳዊት ኢብሳና ከኦነግ ጋር የሚያገናኝ ነገር የለም እዚህ ጋር ኦነግ መግለጫ ወጣ። ይሄ እንለፈው ይሄ መግለጫ ዝም ብለን እንለፈው አይደለም። አንድ ነገር እዚህ ጋር አንድ ነገር ላስገነዝብ እፈልጋለሁ። ማንኛውም የኦሮሞ ድርጅት ኦነግንም ይሁን ሌላውንም ጨምሮ ለኦሮሞ የቆመ አካል ሁሉ የኦሮሚያ ጉዳይ ኮንሰርን ያደርገዋል። ይሄንን እንድታቅ ኮንሰርን ያደርገዋል። ማንም ኦሮሞ የሰው ጋር አገር አይሄድም። ኦሮሞ ወደ ሌላ ሰው ራሱን ትቶ ወደ ሌላ ሰው አይሄድም። የሚመጣበትን ሰዎች ግን ለምን እንደሚመጣ ማወቅ መብቱ ነው። ይሄ ዝም ብሎ 4 ኪሎ ሲባል ያለው 4 ኪሎ የሚባል ነገር የለም። ኢንጂነር አሁን ያልከው ዩኒቨርሳል ትሩዝ ነው። አሁን ያልከው በቃ ይሄ ነው። እኔ ማምንበት ይሄ ነው። በቃ ትግራይ የወረረው ብልጽግና ያስተባበረው ፌዴራል መንግስት ነው። የኦሮሞ ህዝብ አይደለም። እኛ የትግራይ ወንድሞቻችንን ሀሳብ እንካፈላለን። ትግራይ ወንድሞቻችን ጋር እንቆማለን። ትግራይ ወንድሞቻችን የኛ አካል የኛ ፋሚሊ ናቸው። ሁለት ነገር አናምታታ። እኔ ጥያቄ በጣም ክሊር ነች። በጣም ኦነግ ፖለቲካ ፓርቲ ነው፣ ገዢ ፓርቲ አይደለም። ኦነግ ትግራይ አልወረረውም። ገብቷል። ኦነግ ስልጣን ይዞ ትግራይን አልወረረም አይደል? ትግራይን የወረረው ብልጽግና ነው። ትግራይን የወረረው ብልጽግና። የብልጽግና ሄድኳርተር አዲስ አበባ ነው። ፊንፊኔ በለው እኔ አዲስ አበባ ነው የምለው። የኢትዮጵያውያን አዲስ አበባ ነው የሚሉት። ሄድኳርተሩ አዲስ አበባ ነው። ለቀምቴም ይሁን አዲስ አበባ ይኸውልህ፣ ለቀምቴም ይሁን አዲስ አበባ፣ አዳማም ይሁን ባሌ ኦሮሚያ መሬት ውስጥ ነው ያለችው። ኢትዮጵያ ፍንፍኔ የምትባል ከተማ ኦሮሚያ እምብርት ውስጥ ነው ያለችው። አሁን 4 ኪሎ መቀሌ ይሁን 4 ኪሎ ባህር ዳር ይሁን 4 ኪሎን የምትፈልግ ከሆነ 4 ኪሎ ቦታው እዛ ነው ያለው ቦታው። መንግስት ግን መዋቅሩ ሁሉ ቦታ ነው ያለው። ባህር ዳርም አለው መቃወር፣ አዋሳም አለው። መንግስትን ለማፍረስ ስትፈልግ በተለያየ አቅጣጫ ነው መዋጋት ያለው። አብይ የት ነው ቢሮ? አብይ ቢሮ ያው 4 ኪሎ ነው። 4 ኪሎ ለመፈለግ የት ነው መሄድ ያለብኝ እኔ? 4 ኪሎ ነው መምጣት ያለብህ። ግን 4 ኪሎ ስትመጣ አብይን ነው መዋጋት ያለብን እንጂ የኦሮሞ ነፃነት ግንባር በራሱ እንትን ያለውን በራሱ ስትራክቸር የሀገሩን መሬትና የሀገሩን ህዝቡን ፕሮቴክት በሚያደርገው ጦርነት አታካሂድ። እዛ ላይ ብዙ ይህን መቃወም አችልም። 4 ኪሎ ከሆነ አብይ እኔ ወደ 4 ኪሎ እየመጣሁ ከሆነ መሬቴን አትርገጥ ነው ልትለኝ ነው አንተ? እኔ የምፈልገው 4 ኪሎ አብይ ሊስን ስመጣ እኮ ኦፌኮን ወይም ኦነግን ወይም ማንን ፈላጋ አይደለም አዲስ አበባ የምትመጣው። የገደለኝ አብይ ነው። 4 ኪሎ ነው ያለው እና አብይን ማግኘት ነው። በቃ አብይን ማግኘት ነው ዓላማ። አሁን ኦሮሚያን እዚህ ውስጥ ማስገባት ስለማይቻል አብይን በምታገኙ መልኩ ማግኘት ነው።
ቤት ነው የምታልፈው። አሁን በታሪክ አጋጣሚ ኦሮሚያ ምድር ነው ያለው በአዲሱ አወቃቀር። በየት ታልፋለህ ለሚለው ደግሞ እኛን መነጋገር መቻል አለብን። እሱ ሌላ ጉዳይ ነው። ለምን አንተ ገለኛል እንዴ? አንተ ገለኛል እንዴ? ወይ አንተን አስፈቅዶ ነው የገደለኝ? እኔ እናትን የገደለው አንተን አስፈቅዶ ነው? እንግዲህ እኔ ምን ላድርግ ታዲያ? ከኔ ጋር መነጋገር ካልፈለግ በምታገኘው መልኩ አብይን ማግኘት ነው። አንተን አማክረው ነው እኔ የገደለኝ? አንተን ማለት እኔ ወደ አዲስ አበባ ከመጣሁ አንተን ማናገር አለብኝ። አንተን ፈቃድ ማግኘት አለ። ፐርሚሽን ነው። አይደለም አላልኩም። ለምን ብዬ ታዲያ አንተን አነጋግርሃለሁ? እንደ ማንኛውም ኢትዮጵያ ይኸውልህ፣ ጻድቃንም ጌታቸውም ትግራያን ናቸው፣ ግን አዲስ አበባ ነው የሚኖሩት። ቁልጭ አድርገን አቋማችሁን የኢትዮጵያውያን ኃይሎች ጥምረት ለፍትህና ለዲሞክራሲ ንቅናቄ ሊቀመንበር ነህ ኢንጂነር ግርማ ቆርቾ የኢትዮጵያውያን ኃይሎች ጥምረት ለፍትህና ለዲሞክራሲ ንቅናቄ ሊቀመንበር ነው። የኢትዮጵያውያን ኃይሎች የኦሮሞ ኃይሎች አንድነት ፕሬዚደንት ነህ። አቋምን እየገለጽ ስለሆነ ነው። በትክክል እኔ አቋም ነው። ጥሩ ነው። ማን ነው የሚለው የኢትዮጵያ ሕዝብ እንዲያውቀው ጭምር ነው። እና እኔ የተፋፋይነት ባህሪ የለኝም፣ ሲጀመር አልፈጠረልኝም። ህዝቡ በመከፋፈሉ ነው ለዚህ ሁሉ መከራ የበቃ ነው። ስለዚህ እኔ በምንም ተአምር የኢትዮጵያ አንድነት በኢትዮጵያ ጉዳይ ኦሮሞ ይሁን ዋቴቨር ትግሬ ይሁን አማራ ይሁን ሰው ሁሉ በሰላም ወጥቶ እንዲገባ በሰላም እንዲኖር ነው የምፈልገው። ምንም አይነት እዚህ ጋር የሆነ ሽፍጥ ወይም ንግግር ልናገር አልችልም። ህዝቡ እኔ የሚያቀኝ ሰው ያቀኛል። ስለዚህ በምንም ተአምር እኔ የራሴን ህዝብም መብት አልሰጥም፣ የሰውንም አልፈልግም። አብሬ የምሰራቸው ከተግባባን ከማንኛውም ጋር ለእኛ ለሁላችንም የማይመቸውን ነገር በጋራ ለማስወገድ ግን አብረን እንሰራለን ከተባባል መሬቱም 4 ኪሎ ሁሉም ክፍት ነው። የማንስማማ ከሆነ ግን ምን ልሰራ ነው ወደኛ የምትመጣው? ማን ወደ አንተ የመጣው? ፍቃድ አያስፈልግም እኮ ፍቃድም አያስፈልግም መምጣትም አያስፈልግም። ስለዚህ ምንድን ነው ማድረግ ያለብን? ያንተ የት ነው? አንተ የት ነህ? ኢንጂነር የት ነህ? እኔ ያው ማለት 4 ኪሎ ነህ? አይደለሁም። እኔ 4 ኪሎ ነው። እኔ ወደ የምፈልገው 5 ኪሎ ሳይሆን 4 ኪሎ ነው ብዬ ከመጣው አንተ 4 ኪሎ የሚፈልገው መንገዱ ያው ነው፣ መሄድ ይችላል። እኔ እኮ የ4 ኪሎ ችግር የለብኝም። እኔ እንዴት አሁን ፖለቲካ ነው የምናወራው። ብትፈልግ በአይሮፕላን ኦኬ፣ መንገዱን ከተከለከልክ በመሬት መሄድ በአይሮፕላን ተነስተ 4 ኪሎ ማረፍ ትችላለህ። እሱ ምን ለእኔ ችግር አይደለም። ኢንጂነር እያወራን ያለ ነው ትልቅ ጉዳይ ነው። 4 ኪሎ መድረስ የሚፈልግ ሰው በባቡር ይሁን በመኪና ይሁን በአይሮፕላን በሄሊኮፕተር ይሁን 4 ኪሎ መሄድ ይችላል። በኦሮሚያ ጉዳይ እዚህ ላይ ኮንሰርን የሚያደርገው ነገር የለም። ማለት እኔ ሲሪየስ ጉዳይ ነው የምናወራው እና በአውሮፕላን መምጣት አይችልም። ታጋይ በአውሮፕላን አይመጣም። እየታገለ ምናምን ዲሽቃ 4 ኪሎ ለመድረስ የሚፈልግ ሰው መንገዱን ብቻ ነው። እኔ አሁን ታጋይ ይመጣል ሰላማዊ ሰው ይመጣል አይደለም። 4 ኪሎ መሄድ የሚፈልግ ሰው አሁን ስለ ትግል ነው። እናንተ ትግል ነው እየመራችሁ ያላችሁት። ኢንጂነር ግርማ ቆርቾ ታጋይ ነው ብዬ ነው የማስበው። ለምን የኢትዮጵያውያን ኃይሎች ጥምረት ለፍትህና ለዲሞክራሲ ንቅናቄ ሊቀመንበር ነው። ይሄ እውነተኛ ታጋይ ነኝ እኔ፣ ውሸታም ሳልሆን ዝም ብዬ በማስመሰል አላምንበትም ብያለሁ። ጠባይንም እያወቅህ ከኔ ጋር ዲስከስ ማድረግ ትችላለህ። ይሄ ኦፕንሊ ወያኔ ይታዘበኛል፣ አንተን ይታዘብሃል። የህዝብ ልጅ ነኝ እኔ። ትግራይም የኔ ነው፣ አማራም የኔ ነው፣ ኦሮሞም የኔ ነው። ልዩነት አላቅም። 86ቱም ብሔር ብሔረሰቦች ኢትዮጵያዊ ነኝ ካለ ሁሉም መብት አለው። ይሄንን ወቅልኝ። በቃ ከዚህ ውጪ ዳዊት ኢብሳ እንትን መግለጫ ወጣ፣ ትግራይ ከሞላሌ ተመለሰ ምናምን የሚለው እንትን እኔ ያንን ጥገና አልፈልግም። ዛሬ እውነት ነው እሱ 76 ኢትዮጵያዊ ነኝ ካለ ኢትዮጵያዊ ነው፣ ችግር የለውም እሱ። እኔ ደግሞ እዚህ ጋር በትግል ላይ ሆኖ ሁለት ሰሃን ላይ ግን መቀመጥ አይችልም። ሁለት ላይ አልተቀመጥኩም። እኔ ሁለት ላይ አልተቀመጥኩም። የኔ ዓላማ የኔ ጎል አንድ ነው ብያለሁ። ብልጽግና ነው አንደኛው። ለተመልካቾች ክሊር እያደረግን እንድንሄድ ነው። ጥሩ ነው። እንደዚህ አይነት ትግል መጥራት ስላለበት ነው። እኔ የኢትዮጵያውያን ኃይሎች ጥምረት ለፍትህና ለዲሞክራሲ ንቅናቄ ሊቀመንበር ኢንጂነር ግርማ ቆርቾ እንዲሁም የኦሮሞ አንድነት ኃይሎች ፕሬዚደንት ነው ኢንጂነር ግርማ ቆርቾ። ይሄ የትግል ዘመን ብልጽግና ኢትዮጵያን ኢንትሮዳክሽን ላይ እኮ ብዙ አውርተሃል እኮ። ይሄ ያለ ብሔር ልዩነት
ያለ ብሔር ልዩነት በየተራ ትግራይንም አማራንም ኦሮሞንም ያደቀቀ በጠቅላላ በ8 ዓመት ሙሉ 4 ሚሊዮን ህዝብ የፈጀ ነው ብለኛል እኮ የፈጀ ነው። ስለዚህ አንተ ውጭ ነው ያለው በታሪክ አጋጣሚ እኔ ኢትዮጵያ ምድር ላይ በትጥቅ የሚታገሉ አሉ። ከትግራይም የታገሉ የተሰዉ አማራ እየታገለ ያለ ኦሮሚያ እየታገሉ ያሉ ወንድሞቻችን አሉ። በመሃል ኦነግ አዲስ አበባ ሲገባ ኦነግ ወደ አዲስ አበባ ሲመርሽ የቲዲኤፍ እና ከኦላ ጋር አብሮ ወደ አዲስ አበባ ሲሄዱ ያኔ ፋኖ ተቃራኒ ነበር፣ እኛን የሚመታ ነበር። ሲመጡ አዲስ አበባ እንዳትገቡ መሬት የኦሮሚያ ምድር እንዳትረግጡ ብሎ መግለጫ አወጣ። የት ደብረ ብርሃን ሲደርስ ይሄ ነገር ምን ማለት ነው ብዬ ነበር ጥያቄ ጠየቅኩ። ይሄ ምን ማለት ነው? ኦሮሚያ 4 ኪሎ ማለት 4 ኪሎ አዳማ የቦታ ስም አይደለም። 4 ኪሎ ስልጣን ማለት ነው። የቤተ መንግስት ማለት ነው። 4 ኪሎ ባጭር ቋንቋ ቤተ መንግስት የሚኒክ ቤተ መንግስት ማለት የተለመደው 4 ኪሎ ስለሚባል ነው። 4 ኪሎ ሆኖ ኢትዮጵያውያንን እያስተባበረ የፈጀው ህዝብ ተመልሶ ወደ አዲስ አበባ ሲመጣ ከዛ ከ4 ኪሎ ወደ ምድር እንዳትመጡብኝ ኦሮሚያ እንዳትረግጡብኝ ማለት በታሪክ አጋጣሚ በኢትዮጵያ ፌደራል ስርዓት አወቃቀር ኦሮሚያ ምድር ላይ ስላለ ፊንፊኔ ወይ አዲስ አበባ በለው ፊንፊኔ በለው ኦሮሚያ ምድር ላይ ስላለች ከዛ ይሄን ተጠቅሞ ኦሮሚያ ምድር ላይ ኦሮሚያ ረግጦ 4 ኪሎ ስለሚገባ በዚህ አጋጣሚ ሽፋን ለመስጠት ፖለቲካዊ ሽፋን ለመስጠት ኦሮሚያ ክልልን እንደ ሉዓላዊ እንደ ሶቨሬን አካባቢ ወስዶ ኦሮሚያ እንዳትረግጥብኝ፣ ምክንያቱም በኦሮሚያ ምድር ላይ የኢትዮጵያ ዋና ከተማ አለች። በኦሮሚያ ምድር ላይ ገዳይ አቅፎ ማለት ገዳዩን አቅፎ እንዳትነኩብኝ፣ ምክንያቱም የምታልፈው የኔ ምድር ላይ ነክተ ነው ገዳዩን የምታገኘው። ስለዚህ ገዳዩን መንካት የለብህም መሬት እንዳትረግጥብኝ ብሎ መግለጫ አውጥቶ ይሄን እውነት ነው አስፈቅዶ መምጣት ነበረበት። እኔ ባለውበት አካባቢ ሻይ እኔ እመጣለሁ ሲባል ሻይ ቡና አዘጋጅቶ ይጠብቃል። እመጣለሁ ሳይል እንግዳ አይመጣብህም ብለህ ነው ይሄን አናሎጂ የነገርከን አይደል? ተመልካቾች ስማ እዚህ የተከታተሉት ነው። ይሄ ነገር በትግል ዓለም ላይ አንተ አልፈልግም ብልጽግና ተመችቶኛል አብይ የሚባል ተመችቶኛል ካለ ኦነግም በለው አንተም ማንም ይሁን እኔ ገሎኛል፣ አዋርዶኛል፣ ደፍሮኛል፣ አስደፍሮኛል የሚል ኃይል ደብረ ብርሃን ሲደርስ ወይ የኦሮሞ ህዝብ ያኮርፈኝ እኮ ነው ሸኖ ከገባው የኦሮሞ ህዝብ ይሄማ የኦሮሞ መሬት ነው 4 ኪሎ ሌት ብዬ ነው የሚሄደው በወፍ በረር በሄሊኮፕተር ሌት በምናምን የኦሮሞ ምድር ላይ መንካት የለብኝም። ምክንያቱም ኦሮሚያ ማለት ሰማዩ ምድርም እኮ ነው። እንጀረር በአውሮፕላን መምጣት ይችላል ያልከኝ እኮ አውሮፕላን እኮ የኦሮሚያን ስፔስ ተጠቅሞ እኮ የሚመጣው እኮ በምድር በባቡር ይምጣ የምትለኝ እኮ የኦሮሚያን ባቡር ተጠቅሞ የኦሮሚያን ምድር ተጠቅሞ እኮ ነው የሚመጣው። ኦሮሚያ ማለት ሰማዩን ምድሩን እኮ ነው። ኦሮሚያ ማለት ምድሩን ብቻ አይደለም እኮ 4 ኪሎ ማለት ሰማዩ ጭምር እኮ 4 ኪሎ ማለት እኮ ነው። ሰው እንዲታዘብ በአግባቡ እንዲገመግበን እና ይሄ ነገር አግባብ ነው ወይ? ይሄ አብይ ተመችቶኛል ካለ በቃ አብይ ከ4 ኪሎ ይሄድ መቀለን ደብድብ መቀለን አድቅቀው ማለት ነው እሱ ምክንያቱም ያደቃል። ዳውድ ኢብሳን አስፈቅዶ ኦነግን አስፈቅዶ ትግራይን አልወረረም። እርግጠኛ ነኝ እኔ ከዚህ ጋር ምንም ግንኙነት የለውም። እንትናዬ አልወረረም። አዎ ስለዚህ ሲመጣ የገደለው ተመልሶ ሊያጠፋው ከመጣ አትምጣብኝ ብሎ መግለጫ ማውጣቱ ፌር ነው ወይ? ከአንድ ተሞክሮ ያለው ፖለቲካ ፓርቲ የሚጠበቅ ነው ወይ? ይሄን እናድርገውና 1 ሰዓት ሆኗል። ወደ ሌላ ጉዳይ መሄድ ነበረብን። እዚህ ላይ ብዙ ሰዓት ስለፈጀን ይሄን ክሊር አድርገውና እሸኛለሁ። እኔ ነገርኩ ዳዊት ኢብሳ ያወጣውን መግለጫ እኔን ሳይሆን ዳዊት ኢብሳን ነው መጠየቅ ለምን እንደዚህ እንዳለ። ሁለተኛ በኦሮሞ ጉዳይ ላይ ግን የራሳችን ቀይ መስመር አለ። ያ ቀይ መስመር ማንም ሰው እንዲያልፍብን አንፈልግም። አሁን ማንም የትም አለው፣ አማራም አለው፣ ኦሮሞም ሁሉም አለው። ግን እኔ የምለው በኦሮሞ ጉዳይ የእኛን ቀይ መስመር ማንም ሰው ሊያልፍብን አንፈልግም። ይሄ ሊከበርልን ይገባል። ኦሮሞ ከአሁን ወዲያ አንድ የተሸረፈች መብቱ እንዲሸረፍ አይፈልግም። አሁን የ4 ኪሎ ጉዳይ አይደለም። ቀጥሎ እየበላህ እኮ ነው። አብይ እኮ እርጉዝ ገሎ እኮ በአህያ እንድጭነው እኮ ጎን ለጎን እንደ ድንጋይ እሱን እኮ ነው እያወራን ያለ ነው። አሁን እሱ የትኛው መብት ነው የምታወራ? ስለ የትኛው መብት ነው የምታወራ? በድሮን እኮ እየቀጠቀጠ እኮ ነው አብይ እኮ። የትኛው መብት ነው? እየታገልን ነው። ልንታገል ነው የምንነጋገር ያለ ነው። እንታገለዋለን። እሱ በምንቀርፈው መልኩ እንቀርፈዋለን። ነገር ግን እኔም የኛ ቀይ መስመር መጠበቅ አለበት ሁልጊዜ። ይሄ ካልሆነ ምንም የሚሆን ነገር የለም። መስመራችሁ ምንድን ነው?
እሱ ግድ የለም እሱ በውስጥ አናግረኝ ከፈለግ እንድናቆ እንጂ የኢትዮጵያ ሚዲያ ላይ ስለሆን ቀይ መስመራችሁ ምንድን ነው? የኢትዮጵያ ሕዝብ ማወቅ አለበት። ሚዲያ ላይ የኦሮሞ መብት The magic paintbrush lights up the color that you're currently using, and you can even use your fingers to paint, and you don't have to worry about making a mess on your skin. እኛ መብታችን ማንነታችን መሬታችን ብዙ ነገር ተደርገናልና ያንን እኛ የምንታገልበትን የትግላችንን መንፈስ ሰው እንዲሸርፍልን አንፈልግም። የእናንተም እንዲሸረፍ አንፈልግም። የምትፈልጉት ነገር ካለ መብታችሁ ነው። የምትጠይቁትን አካል መጠየቅ መብት ነው። በድሮ የገደለ እኮ ነው። እናውቃለን፣ እሱን እናውቃለን። እኛ ሟቾቹ እናውቃለን እየገደለን እንደሆነ በየቀኑ እየሞትን መሆኑን እስር ቤቱ የኛ ኑሮ የእስር ቤቱ የኛ መኖሪያ እንደሆነ የኛ ቋንቋ እንደሆነ እኛ እናውቀዋለን። ሌላ ሰው ሊነግረን አይገባም። ስለዚህ በኦሮሞ ጉዳይ አስረግጬ የምነግርህ ቀይ መስመር የኦሮሞ መብት አንዲት ሚሊ ሴንቲም መሽረፍ አይቻልም። ምክንያቱም ይሄ ቁቤ ጄኔሬሽን የነቃ ጄኔሬሽን ነው። ይሄ አንዴ እዚህ መቆም አንዴ እዛ መቆም የሚባል ነገር የለም። ትግሉ በምን መልኩ እንኳን እየሄደ እንዳለ ማወቅ አይቻልም። ስውር ነው። ለምንድን ነው እኛ እስካሁን እንደሌላው በየሚዲያው እየተሰጠን ወሬ የማናወራው? ስራ ስለምንሰራ ነው። ስለዚህ በደንብ ተደራጅተን በደንብ ጠንክረን ዛሬ ትናንትና ስናወራው ትናንትና ብሌም ስናደርገው ነገር እንዳይደገም ለአንዴና ለመጨረሻ ትግለዋ ቀዳዳ ሳትኖር አንድም ፍንጭ ቀዳዳ ሳትኖር እየታገልን ነው። እኛ እንደምንገደል እናውቃለን። ከማንም በላይ የመጣ ሁሉ እኛ ሲገል እንደነበረም እናውቃለን። ይሄንን አንተም ታውቃለህ፣ እኔ ብቻ አይደለሁም። ሁሉም የመጣ ኦሮሞ ላይ ዱላውን እንዳሳረፈ ታውቀዋለህ። ይሄ መቼም ለአንተ አልነግርም። አንተ ብዙ የምታውቅ አዋቂ ሰው ነህና ብዙ ኢንፎርሜሽን ያለ ሰው ነህና የኦሮሞን በደል ለእኔ ለመንገር ትንሽ ይከብዳል። ለቀባሪው ያረዱት አይነት ነገር ነው። ስለዚህ ዝም ያልን ጊዜ እንደው ምንም ማናቅ እንዳንመስላችሁ እና ብቻ እዚህ ጋር ምንድነው ማለት የምፈልገው እኔ የትግራይ ወንድሞች እንዲበደሉ አልፈልግም። እና ማናቸው እንዳይመስላችሁ የምትላቸው በአጠቃላይ እንደዚህ የሚመስለው ሰው ካለ እኛ አንድነት ስንል ተመልከት፣ ሁሉንም ነው የሚያቅፈው ነው የምልህ። እከሌ ከከሌ የሚባል የለም። አሁን ይሄ የዲፌንስ መካኒዝሙን አሁን ይሄ ዲፌንስ መካኒዝም ተው እንዳይመስላችሁ ምናምን የምትላቸው ሰዎች በእያንዳንዳችሁ ልትነግራቸው ትችላለህ። እዚህ ላይ የአንተ ታይትል እዚህ ላይ ኢንጂነር ግርማ ቆርቾ የኢትዮጵያውያን ኃይሎች ነው። የኢትዮጵያውያን ኃይሎች ወክለን ያለው እዚህ ጋር የኢትዮጵያውያን ኃይሎች ጥምረት፣ ለዛውም ጥምረት ነው፣ ኮአሊዥን ነው። ለፍትህና ለዲሞክራሲ ንቅናቄ የሚባል ለዛውም ሊቀመንበር ናቸው፣ ቼርማን ነው። ኦኬ፣ ችግር የለውም። እነዚህ እዚህ ጋር መቼም እዚህ ጋር ማለት ይሄ ትልቅ ነው ማለት የኢትዮጵያውያን ኃይሎች የሁሉም ነው። ይሄ ገለኛል ምናምን ይለኛል። አሁን የትግራይ 1 ሚሊዮን ህዝብ ጨርሶ ለሆነ ብሔር አይሰጠውም። የሆነ ብሔር ጨርሶኛል ብሎ አያውቅም የትግራይ ህዝብ። ገብተዋል አይደል? አገዛዝ ገሎኛል የሚለው አገዛዝ ገዢ ገሎኛል የሚለው እንጂ የሆነ ብሔር ገሎኛል አይልም። ነው ህዝብ እየተከታተለው ስለሆነ ይሄ እኔ አላለቅስም፣ እዚህ መጥቼ አላለቅስም። የሆነ ብሔር ገሎኛል ብዬ አልቅሼ አላውቅም እዚህ ሜዳ። በታሪክ አጋጣሚ ወደ ስልጣን የመጣ ግን ፈጅቶኛል ብዬ ነው የማስበው። እሱም ማወቅ ያለብህ ማን ነው ያመጣው ወደ ስልጣን? ይሄ ሰውዬ እኮ ያመጣው ኢህአዴግ የሚባል ድርጅት ነው። ኮትኩቶ የኢትዮጵያውያን ኃይሎች አሳድጎ ወደ ስልጣን ያመጣው ይሄንን ሰውዬ ኢህአዴግ የሚባል ድርጅት ነው እንድታውቀው። ችግር የለውም። ኦህዴድ ነው ያመጣው። ኦህዴድ ነው። ኦህዴድን ራሱ የፈጠረው ኢህአዴግ ነው። ምን ነካ እንደ ይሄማ እንደዚህ ማለት ነው። ወደ ዘፍጥረት አንሄድም። አሁን ወደ 2026 ላይ ስለሆን